መስራት እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው። በተለይ ደግሞ አረብ ሀገር ሲሆን ማለት ነው። ምክንያቱም አንዲት ሴት አረብ ሀገር ስትሰራ ቤተሰብ አብዛኛው ቤት ማዳም ቤት የምትሰራ ሴት አብዛኛዋ ሴት ቤተሰብ ያለው ቤት ነው የምትሰራው፣ ተቀጥራ የምትሰራው። ኢማጂን ጧት ማንም ሰው ከመነሳቱ በፊት ጧት ትነሳለች። ጧት ተነስታ እንቅልፏ ሳትጠግብ ለሁሉም ሰው ቁርስ ታዘጋጃለች፣ ቤቱን ታጸዳለች፣ ሁሉም ትመግባለች። ትምህርት መሸኘት ያለባትን ትሸኛለች፣ ስራ መሸኘት ያለባትን ትሸኛለች። ከዛ ያ ሁሉ ሰው የበላው ምግብ ደግሞ እንደገና ታጸዳለች። እሱን አጽድታ እንደገና ምሳ ይደርስባታል። ቁርሱን አጽድታ ሳትጨርስ ምሳ ይደርስባታል። በዛ መሀል እረፍት እንኳን ሳታደርግ ማለት ነው። ምሳ ይደርስባታል። ምሳ ሰዓት ደግሞ ልጆች ከትምህርት ቤት ይመለሳሉ። ውክቢያ ነው፣ ስልክ እየተደወለ ይሄን አዘጋጅ፣ ይሄን እንዲህ አድርጊ። በዚህ መሀል እንግዲህ ልብስ መተኮስ አለ፣ ልብስ ማጠብ አለ። አንድ ልብስ ሲተኮስ የሚመጣው ጫና፣ የማዳም ጩኸት ምናምን እሱ ራሱን የቻለ በጣም ከባድ ችግር አለው። ቁርስ የተበላበት እቃ ታጥቦ ሳያልቅ ተጸድቶ ሳያልቅ ምሳ ሰዓት ይደርሳል። ምሳ ሰዓት ደግሞ ደዋዩ ይበዛል። ምሳ ከተበላ በኋላ ደግሞ ሁሉም በልቶ በየቦታው ይተኛል ኦር ይቀመጣል። እቺ ሴት እንደገና ይሄንን ምሳ አንስታ ኢቭን ለራሷ እንኳን ተረጋግታ እንኳን ቁርስ መብላት አልቻለችም። አስቡ፣ ይሄ ሁሉ ነገር ሲሆን ተረጋግታ ዘና ብላ ከራሷ ጋር ሆና በስነ ስርዓት ቁርስ መብላት አልቻለችም። የምትወደው ቤተሰብ አካል እናት፣ አባት በዚህ መካከል ቢደውል ተረጋግታ በስነ ስርዓት አባዬ እማዬ ብላ ማውራት አትችልም። እንደዚህ የሆነች ባለችበት ሰዓት ምሳ ጨርሳ ምን ብላ ትንሽ እየፋታ ልትኖር ትችላለች። እዛ ሰዓት ላይ ለራሷ ምግብ የምትበላበት ሰዓት ነው እሱ ሰዓትም። ከዛ በኋላ እንደገና ሰዎቹ ወደ ሱቁም ሊሆን ይችላል፣ ወደ ሌላ ቦታም ሊሆን ይችላል። አመሻሹን ደግሞ ይወጣሉ። መክሰስ ይባላል፣ ምን ይባላል፣ ቻይ ጭጋህዋ ይባላል፣ ብላ በዚህ ሩጫ በዛ ሩጫ ጩኸት አለ፣ ምን አለ፣ ውክቢያ ነው። እንደዛ እያለ ደግሞ ራት ይመጣል። ከዛ ራት ደግሞ ራት ስራ ደግሞ ይገባል። እስከ እኩለ ሌሊት ይሰራል። የተበላበትም ምን ያለበትም ይሰራል።